የዲጂታል ማርኬቲንግን ዓለም ተቀላቅላችሁ ስራችሁን ወይንም ቢዝነሳችሁን ማሳደግ ትፈልጋላችሁ ግን ከየት እንደምትጀምሩ ግራ ገብቷችኋል? ሰላም ጸጋ እባላለሁ። በዚህ ቻናል በሚቀጥሉ 30 ቀናት ውስጥ ስለ ዲጂታል ማርኬቲንግ፣ ሶሻል ሚዲያ ማኔጅመንት እና ኮንተንት ክሬሽን ደረጃ በደረጃ እንማራለን። ዲጂታል ማርኬቲንግ ማለት ምን ማለት ነው ስንል ፎቶ ወይንም ቪዲዮ ብቻ ፕላትፎርሞች ላይ መልቀቅ መፖስት ማለት አይደለም። ዲጂታል ማርኬቲንግ ማለት ደንበኞችን ባሉበት ቦታ ማለትም በኢንተርኔት፣ በስልካችን እና በሶሻል ሚዲያ ምርታችንን ማድረስ ማለት ነው። ድሮ በሬዲዮ እና በጋዜጣ የሚደረጉ ማስታወቂያዎች አሁን ላይ በስልካችን መጥተዋል። ቲክቶክ ላይ የሚታየው ማስታወቂያ፣ ጉግል ላይ የሚገኘው መረጃ ሁሉ የዲጂታል ማርኬቲንግ ውጤት ነው። ይህ ዘርፍ ለቢዝነሳችን ስኬት ወሳኝ ነው። ስለ ዲጂታል ማርኬቲንግ በዝርዝር መማር ከፈለጋችሁ ይህንን ፔጅ ፎሎ ማድረግ እንዳትረሱ።